ስለ ጅልባብ ይወራል አይመቻቸውም። አሁን ሴቶች ስለ ጅልባብ መስማት የእህቶቹ ሴቶች ሸይጣን አሪፍ አለባበስ ያስመሰለባቸው ራቁት መሄድን ጅልባብን ያስጠልባቸዋል። ሸይጣን የመረዛቸው ሰዎች ማለት ነው። ጅልባብን መልበስ የሚወዱ ደግሞ አሉ። ልክ ነገ እንደነ አይሻ እንደነ ሱመያ እንደነ ፋጢማ መሆን ይፈልጉ። አላህ ሱብሓነሁ ወተዓላ እኮ ልክ ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒነ ዩድኒና ዐለይሂነ ሚን ጀላቢቢሂነ የሚለውን ትዕዛዝ ሲያመጣ አላህ መጀመሪያ ምን አለ? ያ አዩሃ ነቢዩ አለ። አንተ መልእክተኛ ሆይ ያ ረሱለላህ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ቁል ሊአዝዋጅክ ለሚስቶች በላቸው፣ ወበናቲክ ለልጆች በላቸው፣ ወኒሳኢል ሙእሚኒን ሙእሚን የሆነች ሴት እንዳለ ሚን ጀላቢቢሂን ጅልባቦቻቸውን እንዲለብሱ አለ አላህ ሱብሓነሁ ወተዓላ። ረሱል ሰለላሁ ዐለይሂ ወሰለምን ትእዛዝ ሰጣቸው አላህ በቁርአን። ሙስሊም ሙእሚን የሆነች ሴት ጅልባቧን ለብሳ ተሸፋፍና እንድትሄድ። ሌላው ጅልባብን መልበስን የማይወዱት ማናቸው? የሸይጣን ቲሞች ናቸው። ጅልባብ ለሙስሊም ሴት ክብሯ ነው፣ ውበቷ ነው። አላህ ነው ያዘዛታ በቁርአን ያ አዩሃ ነቢዩ ቁል ለአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ለሙእሚን ሴቶች ዩድኒና ዐለይሂነ ሚን ጀላቢብ። የዛን ቀን ይሄ አያ ሲወርድ ሴቶች የሰሙት እዛው የለበሱትን ወደ ጅልባብ ቀይሮ ለበሱ። እንደ ጅልባብ አድርጎ ተሸፋፍነው ወጡ። ረሱል ካሉ አላህ ሱብሓነሁ ወተዓላ ካዘዘን ሰምዐን ወጣዕ ነበር የድሮ ሴቶች። የአሁን ሴቶች ለምን እንደ ድሮ አልሆነም?